ሰላም ሰላም እንዴት ናችሁ ጋይስ? ዛሬ ደግሞ እንግዲህ የቆጠብኩትን ብር ሳጥን ልከፍት ነው። እንግዲህ ያስቀመጥኩት በዚህ እቃ ነበረ። ቀን በቀን ከስራ ስመለስ ማታ ማታ ብሬን እዚህ ውስጥ አደርጋለሁ ማለት ነው። እንግዲህ ዛሬ አብረን እንክፈተው ብዬ ነው። ያው ይሄን ሁላ ብር ቆጥቤያለሁ። ቆጥረውና ወደ ባንክ ይገባል ማለት ነው። አይወጣም ቀጥቤ ስለምጥል አይወጣም ማለት ነው። እንግዲህ ጋይስ እናንተም ከስራ ስትመጡ 10ም 5ም ያላችሁትን በቀን ዝም ብላችሁ ብትጥሉ እንደዚህ አንዴ በርከት ብሎ ለሆነ ነገር ይሆናችኋል ማለት ነው። ባንክ ብትከቱትም የሆነ መግዛት የምትፈልጉት ነገር ካለ ከበድ ያለ ነገር ማሽኖች ሊሆኑ ይችላሉ። የሆነ ነገር ለመግዛት ባጭሩ እንደዚህ ብትቆጥቡ አሪፍ ነው የምለው። እኔ 50 100ም 200ም እንዳገኘው ነው የምጥለው እና አልነካውም። ልክ አሁን እንደዚህ ባንክ ቤት ምናምን ማስገባት የምፈልግበት ሰዓት ምናምን ብቻ ነው የማጥለው ማለት ነው። እና ጋይስ ወጥቻለሁ በዚህ ልግባበት እንጂ አይ ማለት ነው። በነገራችን ላይ ያው እንግዲህ ስንት ሺህ ይሆናል ብላችሁ ትገምታላችሁ? የበራ ስንት ሺህ ይሆናል? የላቤ ዋጋ ነው እንግዲህ ነው። ዞሮ የዕለት የዕለት ስራ ከአጅራፍ ነው። ቢሆንም ግን ይሄ ያው እንግዲህ ትርፌ ነው ማለት ነው። እንግዲህ ከ4 ወርም 5 ወርም 6 ወርም 3 ወር ሊሆን ይችላል ቀን በቀን እየጣልኩት እና እንግዲህ ይሄ ነው እላችኋለሁ። ቁጥሬው ደግሞ ስንት እንደሆነ ነግራችኋለሁ። እናንተ ደግሞ ገምቱ እስኪ ስንት ይሆናል ይሄ ብር? ስንት ብር ይሆናል? ስንት ሺህ ብር ሊሆንልኝ ይችላል ብላችሁ ታስባላችሁ ጋይስ?